ተወዳጁ አደይ ተከታታይ ድራማ ክፍል 40 ተለቋል። ሰላም ውድ ቤተሰቦቻችን፣ ተወዳጁን ተከታታይ ድራማ አደይ ክፍል 40 ይዘንላችሁ መተናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉልን እንጠይቃለን። በባለፈው ክፍል አጓይ ክስተቶች እንደገጠሙን ይታወቃል። ታዲያ አሁን በክፍል 40 ላይ ምን ተፈጠረ የሚለውን እንመለከታለን። አደይ ክፍል 40 ሲጀምር ሳሎን ቤት ውስጥ አደይ ዴቭ እንዳይሄድ ተይዘውና አብራው እንደምትሆንም ስትናገር ዴቭ በጣም ይደሰታል። ፍቅርና ሊዱም ተናደው ይመለከቷቸዋል። በዴቭ ፍቅር ተስማምታለች። ነገር ግን ፍቅር አደይ ምን እያደረገች እንዳለ ጠይቃት ሰራተኛ መሆኗን ታስታውሳታለች። አደይም ተቀብላትም ሰራተኛ መሆኗ ከእንደዚህ አይነት ነገር እንደማያግዳትም ስትናገር ፍቅር በንቀት መናገሯን ትቀጥላለች። ሊዱም ወንድሟ ከሰራተኛ ጋር ለመሆን በመወሰኑም ትበሳጭና የጓደኞቹ መጫወቻና መሳቂያ እንደሚሆንም ትነግረዋለች። ከዚያም ለአባቷ እንደምትነግረውም ስትናገር ዴቭ ሳይሰማት ይቀራል። ፍቅር ተናዳም ወጥታ ትሄዳለች። ሊዱ ወደ አደይ ጠጋ ብላ ከተናገረቻት በኋላ ትወጣለች። ዴቭ አደይን አንድ ነገር ቢያደርጓት ጥላቸው ከሷ ጋር ሳይሆን ከሱ ጋር እንደሚሆንም ነግሯቸው ይወጣል። ከዚያም አደይ ይህ እንዳይመጣም እንደፈራሽ ስትነግረው ዴቭ እኔ ያስተካክላለሁ ይላታል። ከዚያም ዛሬ የደስታው ቀን እንደሆነ የነግራትና ግንባሯን ይስማታል። በሌላኛው እይታ ደግሞ ኤላና ሊሊ ያወራሉ። ሊሊ ባርኮት አደይን እንደጎዳት ስትናገር ኤላ አደይ በባርኮት ብትጎዳም ዴቭ አጠገቧ እንዳለ ይነግራታል። በተጨማሪም ባርኮትን ቤዛ ድጋሚ እንዳትጎዳውም ሰግተዋል። ሁለቱም ቤዛን አላመኗትም። ከዚህም በኋላ ኤላ የት እንደሚሄድ ሳይነግራትም ይሄዳል። እሷም ወደ ቤት ትመለሳለች። በቀጣዩ እይታ ደግሞ ሊዱ ፍቅር ጋር ስትገባ ፍቅር እያለቀሰች ነበረ። ሊዱ ስትገባ እንባዋን ፍቅር ትጠራርጋለች። ከዚያም ብቻ ለአደይ ብለሽ እንዳይሆን የምታለቅሽው ትላታለች። ፍቅርም ለዚያች ኮተታምማ አላለቅስም ትላታለች። ከዚያም ሊዱ ኤላ እንደናፈቃትና እሱ ጋር እንዲሄዱም ትጠይቃታለች። ፍቅር አልሄድም ብላ ከዚህ በኋላ በዴቭ ጉዳይ ካልሆነ በስተቀር ልታወራት እንዳትመጣም ታስጠነቅቃታለች። ከዚያም ሊዱ እሷና ዴቭ መቼም አብረው ሊሆኑ እንደማይችሉም ትነግራታለች። በሌላኛው እይታ ደግሞ ሊዱ አደይ ጋር ትገባና ወንድሟን እሷ እንዳፈቀረችው አድርጋ ለመናገር አደይን ስትሞክርም አደይ ለመናገር እየሞከረች ከዚያም አደይን ሰራተኛ ነሽ እንደ ቤት እመቤትም አያድርግሽ እያለችም ስትናገራት አደይ ለሊዱ አሁንም ወደድሽም ጠላሽም የወንድምሽ ፍቅረኛ ነኝ ብላትም ለምትጠይቃት ጥያቄ ሁሉ ግልጽ መልስን ስትሰጣት ሊዱ ተናዳ ትወጣለች። በቀጣዩ እይታ ደግሞ ፍቅር ሳሎን ቤት ሆና አደይን ትጣራታለች። እያበሻቀጠችም ጫማውን አውጥታ ወርውራባትም ውሃ እንድታሞቅላትም ትጠይቃታለች። አደይም እረስታ እንደሆነ ነግራትም ውሃውን ለማሞቅ ስትገባ ዴቭ ወደ ሳሎን ይገባል። ከዚያም አደይም እንድትንከባከባትም ለፍቅር ይነግራታል። ፍቅር ትናደዳለች። ከዚያም ዴቭ ባርኮት ደውሎላት እንደሆነ ሲጠይቃት እሱ ሳይሆን እሷ ደውላለት እንደነበርና ስለ ዴቭና ስለ አደይም ስትነግረው አደይ ለዴቭ እንደማትሆነውና መጥፎ ሴት እንደሆነች እንደነገራት ስትናገር ዴቭ ባርኮት በፍጹም እንደዚህ አይልም ይላታል። ከዚያም ዴቭ አደይና ፍቅር ለማወዳደር ሲሞክርም ፍቅር ከዚች ኮተታም ጋር እንዴት ታወዳድረኛለህ ብላ ትበሳጫለች። ዴቭ ልክ ነሽ፣ አንቺ መወዳደር የለባችሁም፣ እሷ በጣም ትበልጥሻለች፣ አደይ ንግስቱም እንደሆነች ይነግራታል። በሌላኛው እይታ ደግሞ ሊሊ ተጨንቃ ለኤላ ደጋግማ ስልክ ብትደውልለትም ኤላ ያነሳም። በድንገት ግን በር ተንኳኳ። ከዚያም ኤላ ገባ። ሊሊ የተፈጠረ ነገር እንዳለ ጠየቀችው። ኤላ ምንም እንዳልሆነም እናም ትንሽ ደብሮት እንደሆነ እንዲሁም ደግሞ እረፍት ላድርግ ብሎ ከዚያ እናወራለን አትጨነቂ ብሏትም ወደ ክፍሉ ይገባል። ኤላ ምን ገጥሞት ይሆን? በቀጣዩ እይታ ደግሞ አደይ ኪችን ውስጥ ውሃውን አፍልታ ልታወርደው ስትል ዴቭ ይመጣና ከኋላዋ አቅፋትም እየናፈቀችው እንዳለ ሲነግራትም አደይ አብረን እየኖርን አይደል እንዴት ትለዋለች። ከዚያም ትንሽ ቢራራቁ ምን ሊሆን እንደሚችልም ትጠይቀዋለች። ዴቭ እሱን ማሰብ እንደማይፈልግም ይነግራታል። አደይ ውሃውን ይዛ ወጣች። ከዚያም ውሃውን ስታስቀምጠው ፍቅር እንደለመደባትም እየተናገረቻት ማስታጠቢያና ጆግ አምጥታ እግሯን እንድታጥባትም ታዛታለች። አደይ በትዕግስት እሺ ብላ እግሯን ማጠብ ስትጀምር ፍቅር የፈላውን ውሃ ሆን ብላ አደይ እጅ ላይ ትጨምርባታለች። አደይ ፍቅር ምን እያደረገች እንዳለ እየጮኸች ትጠይቃትና በንዴት ማጠቧን ስትቀጥልም ፍቅር በድጋሚ ስትጨምርባት አደይ በቁጣ ተናግራ ትጮሃለች። በዚህ ሰዓትም ዴቭና ሊዱም ይመጣሉ። ከዚያም ፍቅር ልትዋሽ ስትሞክርም አደይ እጇን ለዴቭ ታሳየዋለች። ዴቭ በንዴት ፍቅርን ይመታትና ያንቃታል። ከዚያም ሊዱም ራሷ ፍቅርም ይለምኑታል። እሱ ግን ሳይሰማቸው ይቀራል። አደይ መታ በእጅ ሰበብ ትሆናለች ትለውና ልታስለቅቀው ስትል ፍቅር ስትለምነውም ዴቭ
የሚለቃት አደይ እግር ስር ተደፍታ ይቅርታ ከጠየቀቻት እንደሆነ ነግሯትም እሷንም ሊዱንም እግሯ ስር ይገፈትራቸዋል። በሌላኛው እይታ ደግሞ ኤላ አልጋው ላይ በሀሳብ ፓስፖርቱን እያየ ያለ ሊሊ መጣች። ኤላ ፓስፖርቱን ሊደብቅ ሲልም ሊሊ አየችው። ከዚያም ሊሄድ እንደሆነ ጠየቀችው። ኤላም አዎ አባዬ እያጠደፈኝ ነው ይላታል። ሊሊ አዘነች። ከዚያም ምርጫውን እንደምታከብር ተናግራ ለእኔ ፈጣሪ ያለልኝ ብላም ትወጣለች። በሌላኛው እይታ ደግሞ ፍቅርና ሊዱ አደይ እግር ስር ሆነው ዴቭ ቆሞ እያያቸው ነው። ከዚያም ይቅርታ እንዲጠይቋትም ያደርጋል። ከዚያም ደጋግሞ ይቅርታ ያስጠይቃቸዋል። ይቅርታ ከጠየቋት በኋላ ሁለቱም ተነስተው ይሄዳሉ። ዴቭ ለትንሽ ጊዜ እንደሆነና አብረው ከዚህ ቤት ወጥተውም እንደሚኖሩ ይነግራታል። አደይ አሁን እሷ ብዙ ኃላፊነቶች እንዳሉባት ብትናገርም ዴቭ እንደሚያግዛት ቢነግራትም እሷ ታሳምነዋለች። ከዚያም ከጎኗ ስላለ ታመሰግነዋለች። ዴቭ ከዚህ በላይም እንደሚያደርግላት ይነግራታል። ከፈጣሪ የተሰጠሽ ስጦታዬ ነሽንም ይላታል። በሌላኛው እይታ ደግሞ እነ ኤላ ቤት ሊሊ ልብሷን ይዛ ልትወጣ ስትልም ኤላ ሊያስቆማት ሲሞክር ሊሊ ጥላው ትወጣለች። በቀጣዩ እይታ ደግሞ የአደይን እጅ አሳክሞ ከሆስፒታል ይመለሳሉ። አደይ እስኪሻላት ድረስም ስራ እንዳትሰራና ሊሊ እንድታግዛትም እንድትጠራት ይነግራታል። አደይም በሀሳቡ ተስማምታ ሊሊ ጋር ይሄዳሉ። በሌላኛው እይታ ደግሞ ፍቅር ክፍሏ ውስጥ እያለቀሰች በጣም ተናዳ ፊቷን እየባጨረችና አንዴ ቁጭ አንዴ እየተነሳች ስትበሳጭም ሊዱ በሩ ጋር ቆማ አጮልቃ ታያታለች። በሌላኛው እይታ ደግሞ ሊሊ እነ ዴቭ ቤት ትመጣለች። ማንም የለም ነበር፣ ግን ትንሽ ቆይታ ሊዱ ትመጣለች። ከዚያም ትንሽ ይነጋገራሉ። ሊዱ ኤላ የት እንዳለ ስትጠይቃት ሊሊ ቤት ብላ ስትመልስላትም ሊዱ ደስ ብላትም እየሮጠች ትወጣለች። በሌላኛው እይታ ደግሞ ኤላ ቤት ውስጥም ተክዞ እያለ አደይና ዴቭ ይመጣሉ። ከዚያም ለምለምን ሲጠይቋትም በመካከላቸው አለመግባባት መፈጠሩን ተናግሮ አደይ ወደ ቤት እንድትሄድም ይነግራታል። ምክንያቱም ሊሊ ይዛለች ብሎ ስላሰበ ነው። ሊሊ ይዛ ሄዳም አደይን እንዳታጣትም አደይ ተቻክላ ትወጣለች። ኤላ ዴቭን ለብቻው ላይ ያወራው ያቆየዋል። ከዚያም ሊሊ ሳሎን አደይን እየጠበቀቻት እያለ ፍቅር ራሷን በሻሽ አስራ ትመጣና የሊሊን ፔስታል ስታየው እዚህ ልትኖር ነው የመጣሽው? ቤቱ የድሃ ቤት መሰብሰቢያ አይደለም፣ ውጪልኝ ትላታለች። ሊሊም አደይን እየጠበቀቻት እንደሆነ ተናግራ በንዴት ገፍትራት ትወጣለች። ኤላ ለዴቭ ሊሊን አደራ ይሰጣታል። ከዚያም ቤታቸው እንዲያኖራትም ሲጠይቀው ዴቭ ሊዶሽ እንደማትለው ሲናገርም ኤላ ወዲያውኑ ሀሳብ አምጥቶ አደይና ዴቭ ፍቅረኛሞች ስለሆኑ ዴቭ ሌላ ሰራተኛ እንዳመጣ ማስመስሎ ሊሊን እንዲያስገባትና እንዲንከባከባትም ይነግረውና ደሞዟንም እሱ በየወሩ እንደሚያስገባላት ይነግረውና አደራ ይሰጠዋል። ሊሊ መንገድ ላይ አንዴ ቁጭ አንዴ ደግሞ እየተነሳች ታለቅሳለች። በሌላኛው እይታ ደግሞ ሊዱ ኤላ ጋር ትገባለች። ኤላ ቢደብረውም እሷ ስለምታዝናናው ሂጂ ሳይላትም ይቀራል። ከዚያም የደበረው በሊሊ ምክንያት እንደሆነም ስትጠይቀው እሱም በራሱ ምክንያት እንደሆነ ይናገራል። ከዚያም ሊዱ ልትጠጋው ስትሞክርም ኤላ ይሸሻታል። ስሜቴ ጥሩ አይደለም ብሎ እንድትሄድ ይጠይቃታል። በመጨረሻው እይታ ደግሞ አደይ እየተጣደፈች ወደ ሊሊ ጋር ስትሄድም ድንገት ከፊት ለፊቷ ያስደነገጣት ነገር ተፈጠረ። ይህ ያስደነገጣት ነገርም ኪንጎና ዳይመንድን ፊት ለፊቷ ማግኘቷ ነው። በቀጣይ እይታ ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። ለዛሬ ነበረን ግን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ።